እንደምን አረፈዳችሁ። መሰንቆ ለዳዊት በቅዳሴ ማርያም ላይ አባ ሕርያቆስ እመቤታችንን ያመሰገነበት የምስጋና ቃል ላይ መሰንቆ ለዳዊት የዳዊት መሰንቆ ብሎ እመቤታችንን በብዙ ምሳሌ በመኑ በአምሳለ መኑን አስተማሰለኪ በምንና በማን እንመስልሻለን ብሎ ምሳሌ አቶላት በምስጢር ሲወጣ ሲወርድ ከቆየ በኋላ ምሳሌ ጠፋ ብሎ መስሎ ማመስገን አይቆምምና እመቤታችንን በብዙ ምሳሌዎች እየመሰለ ካመሰገነበት አንዱ መሰንቆ ለዳዊት የዳዊት መሰንቆ ብሎ በመሰንቆ በበገና መስሎ እመቤታችንን አባ ሕርያቆስ ያስተማረበት ዛሬ በዚህ ፕሮግራም ላይ የተገኘንበት የበገና የምርቃት ስነ ስርዓት ላይ ነው። በገናም ትርጉሙ በገነ የሚለው ቀጥታ የግስ ትምህርት ባይሆንም የመዝገበ ቃላት ትርጉም ላይ በገነ ደረደረ፣ መታ፣ ዜማ አጫወተ ይላል። ሰንቀውም እንዲሁ መታ፣ ደረደረ፣ ዜማ አጫወተ ይልና ዜማውን ሲለየው ንዋየ ማሕሌት ይለዋል። የማሕሌት የተቀደሰ ዕቃ ነው ማለት ነው። ከዘፈኑ ጋር እንዳይገናኝ፣ ከዓለማዊው ጋር እንዳይገናኝ የማሕሌት ዕቃ ንዋየ ቅድሳት ከምንላቸው በቤተ ክርስቲያን ለአገልግሎት ከምንጠቀምባቸው ጸናጽል፣ ከበሮ፣ መቋሚያ ውስጥ አንዱ መሰንቆና በገና ነው። እንግዲህ ይሄ በገና ትምህርት መቼ ነበረ ስንል በሲራክ ላይም ተጽፎ እናገኘዋለን። ይልቁንም ደግሞ ዳዊትና ሳኦል እየተጣሉ ይግባቡበት የነበረው ይህ የመሰንቆ ወይም የበገና መደርደር ነው። ሳኦል ዳዊትን ንግሥናውን ይወስድብኛል ብሎ ያሳድደውና ሊገድል ይፈልገው ነበረ። ከዛ መልስ ደግሞ ለራሱ ጥቅም ሲል በገና መሰንቆ እንዲደረድርለትም ይጋብዘው ነበረ። ያ ሳኦል የሚባለው ንጉሥ መንፈስ ክፉ መንፈስ ነበረበትና የሚጥለው ዳዊት በገናው መሰንቆውን ሲደረድርለት ያ ክፉ መንፈስ ከሱ ይሸሽለት ነበር ማለት ነው። ይህ ማለት እንግዲህ ጸናጽል፣ ከበሮ፣ መቋሚያ፣ መሰንቆ፣ በገና የምንለው የቤተ ክርስቲያን የመገልገያና የማገልገያ ንዋየ ቅድሳት ስለሆነ ርኩስ መንፈስን ያርቃል፣ ቅዱስ መንፈስን ያቀርባል ማለት ነው። ስለዚህ ቤተ ክርስቲያናችን መሰንቆን ወይም በገናን የአገልግሎቷ አካል አድርጋ ይዛው ትገለገልበታለች። መሰንቆ አብዛኛውን የሚታወቀው በአዝማሪዎች መንደርና በተለያዩ ዓለማዊ ደስታዎች ነበረ። አሁን በበገና መልኩ ወደ ቤተ ክርስቲያን መጥቶ ቤተ ክርስቲያን እየተጠቀመችበት ነው ማለት ነው። ስለዚህ መሰንቆ ማለት ይህ ነው። መንፈሳዊ ዜማ የሚዘምበት፣ መንፈሳዊ ስርዓት የሚደረደርበት፣ መንፈሳዊ ድምፅ የሚሰማበት፣ መንፈሳዊ አገልግሎት የሚካሄድበት ነው ማለት ነው። እንግዲህ መሰንቆን ሲተረጉሙት አባቶቻችን መሰንቆ ብሂል ሃይማኖት ብሂል እንተለብስዋ ሰማዕት፣ ሰማዕት የለበሷት ሃይማኖት ማለት ናት ብሎ የመሰንቆን ትርጉም ደግሞ በሃይማኖት ተርጉሞ አባቶቻችን አስተምረውናልና መሰንቆ ይእቲ ዘለብስዋ ሰማዕት፣ ሰማዕት የለበሷት የሞቱላት የተጋደሉላት ሃይማኖት ናት። እመቤታችንም እንዲሁ መሰንቆ ናትና በዚህ ልክ እንግዲህ ተቋም መንፈሳዊ ይዘቱን ጠብቆ የበገና ማሰልጠኛ ተቋም ከፍቶ ወጣቶችን እያስተማረ ነው ማለት ነው። እንግዲህ የእግዚአብሔር መንግስት የምንወርስበት የአገልግሎት ዘርፍ ይሆን እንጂ የእግዚአብሔር መንግስት ለመውረስ መጀመሪያ ሃይማኖተኛ መሆን ያስፈልጋል፣ ባለምግባር መሆን ያስፈልጋል። ይህንን በገና የሚደረድሩ ወጣቶች የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መሆን አለባቸው ማለት ነው።
በከበሮ በጸናጽል የሚያገለግሉ ካህናት፣ ዲያቆናት፣ መምህራን፣ ሰንበት ቤት ዘማሪያንም እንዲሁ የሃይማኖቱ ተከታዮች መሆን አለባቸው ማለት ነው። ሃይማኖቱን ሳይዙ ንዋየ ቅዱሳቱን መጠቀም፣ በሃይማኖቱ ሳይኖሩ ንዋየ ቅዱሳቱ ላይ አገልግሎት መስጠት ተገቢ አይደለም ማለት ነው። ስለዚህ ለምን በበገና መደርደር እግዚአብሔር እናመልካለን ብንል ብዙዎች እኒህን ንዋየ ቅዱሳቶች ሁሉ ጥለዋቸዋል። እውቀቱም ግንዛቤውም የላቸውም። ጌታን ብቻ በማምለክ ትድናለህ፣ ለምን እንጨት ትይዛለህ፣ ለምን ከበሮ ትይዛለህ፣ ለምን ጸናጽል ትይዛለህ ይላሉ። ግን እግዚአብሔር አምልኮቱን በመገለጫ ነው ለሰዎች የሰጠው። ሕጉንም በመገለጫ ነው ለሰዎች የሰጠው። ይህ መሰንቆ እነ ዳዊትም እነ ዕዝራ የሚጠቀሙት ነበረ። በሲራክ ላይም ተጽፎ ያለ ነውና ለምን ነው ከእንጨት የተገጣጠሙ ንዋየ ቅዱሳቶችን ይዘን የምናገለግለው ሲባል አምልኮት የሚፈጸምባቸው ምክንያቶች ወይም መገለጫዎች አሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ የተሰቀለው በእንጨት ላይ ነው። ስለዚህ ያ እንጨት ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም ከፈሰሰበት ሥጋው ከተቆረሰበት ቀን ጀምሮ እንደ ማንኛውም የኃጢአተኞች መቀጣጫ ሳይሆን እኛ ከሞት ወደ ሕይወት ከኃጢአት ወደ ጽድቅ ከሲኦል ወደ ገነት የተመለስንበት ክቡር መስቀል ሆኖ ንጉሠ ዕፅዋት ተብሎ ተሰይሟል ማለት ነው። ስለዚህ በእንጨት መገለጫ አድርጎ እግዚአብሔር ሃይማኖቱን ሰጥቶናል ማለት ነው። አዳምና ሔዋንም ሕግ ጠብቁ ሲላቸው የሕግ መገለጫ ያደረገው ሕጉ እንዲጠበቅለት የፈለገው ዕፀ በለስ በምትባለዋ እንጨትና በሱ መካከል ነው። በአዳምና በሔዋንና በእግዚአብሔር መካከል የሕግ መጠበቂያ መገለጫዋ ዕፀ በለስ ነበረች ማለት ነው። ታዲያ ስለምን ዕፀ በለስን አትብሉ ይህች ሕግ ምልክት ናት ብሎ በዛች ዕፀ በለስ ውስጥ እግዚአብሔርን እንዲያገኙትና እግዚአብሔርን ታዘው እንዲያመልኩት አምላካቸው አድርገው አጽንተው እንዲይዙት እግዚአብሔር በዛ በእንጨቱ መካከል ነው ሕግን ያጸናላቸው። እንዲሁም ለአባቶቻችን በደመና ይገለጥና ያናገራቸው ነበረ። እነ ሙሴም በበትራቸው በያዙት በትር ግብፅ ወርደው በትሩን እባብ አድርገው መልሰው በትር አድርገው ተአምር አሳይተው ያ ፈርዖን እስከ መጨረሻው እንዲያምንና ሕዝቡን እንዲለቅ እስራኤልም እግዚአብሔር እንዲያመልኩትና ለእግዚአብሔር መስዋዕት እንዲያቀርቡ ወደ ሀገራቸው እንዲመለሱ የተጀመረው በሙሴ በትር ነው። ያቺ የሙሴ በትር የአምልኮት መፈጸሚያ ወይም ደግሞ የተአምር መግለጫ ተአምር ማድረጊያ ንዋየ ቅድሳት ናት ማለት ነው። ከዚያም ከግብፅ ከወጡ በኋላ በኤርትራ ሞልታ ስትጠብቃቸው እንዲሁ ስሜን ጥራና ተሻገር አይደለም ያለው፣ መገለጫውን ነው የሰጠው። ዝብጣ ለባህር በበትርከ ባህሩን በያዘው በትር ምታው ነው ያለው። እግዚአብሔር ለምን ከእንጨቶች ጋር ዝምድና ይፈልጋል ብለን ስንል መገለጫ ያስፈልጋል ማለት ነው። ሙሴን ዝም ብለህ ተሻገር የኔን ስም ጠርተሃል ስሜን ጠርተሃልና ምንም አትሆንም አላለው። በያዘው በትር ውሃውን ባርከውና በሱ ምክንያት ትሻገራለህ ብሎ እዚያ በሙሴ በትር ግብፅ ተአምር ተደርጎ ከግብፅ ወጥተውበታል። በዚያች በሙሴ በትር ደግሞ ኤርትራ ተባርካ ኤርትራን ተሻግረውባታል። እንዲሁም ኤልያስም ደግሞ ዮርዳኖስን ሲሻገር ኤልሳ ሲሸኘው መጠምጠሚያውን አውልቆ በዛ መጠምጠሚያ ማስቀለኛ አድርጎ ዮርዳኖስን ቢባርከው ዮርዳኖስ እንደ ኤርትራ ተከፍሎ ኤልያስ ተሻግሮ አርጓል ማለት ነው። ኤልሳም ኤልያስን ሸኝቶ ሲመለስ እንዲሁ ኤልያስ በሰጠው የበረከት መጠምጠሚያ ሰበን ግምጃ ልብስ ብንለው እኛ በዛ ከኤልያስ ተቀብሎ እርገቴን ብታምን ትኩር ብለህ ብትመለከተኝና እርገቴን ብታምን በእኔ ያደረ መንፈስ ቅዱስ ይደርብህ ብሎ ኤልሳ ምን እንደሚፈልግ ኤልያስ ከጠየቀው በኋላ በአንተ ያለ መንፈስ ቅዱስ በእኔም እጥፍ ድርብ ሆኖ ይደርብኝ ብሎ ሲለው ደግ ነገር ለመን። ሰዎች የማይለምኑትን ሰዎች ጤና ይለምናሉ፣ ሀብት ይለምናሉ፣ ትዳር ይለምናሉ፣ ቤት ይለምናሉ፣ መኪና ይለምናሉ።
አንተ ግን መንፈስ ቅዱስን የለመነውና ብታምንና ነገሩን በትኩረት ብትመለከተው በእኔ አድሮ ያለ መንፈስ ቅዱስ በአንተ እጥፍ ድርብ ሆኖ ይደርብህ አለው። ሲመለስም የያዘውን አሜለት መጠምጠሚያ ሰጥተው ዮርዳኖስ ሞልቶ ቆየው። በዚያ በተቀበለው የበረከት መጠምጠሚያ ኤልሳም እንደመመሩ እንደ ኤልያስ ውሃውን በዛ ባርኮ ዮርዳኖስን ተሻግሯል ማለት ነው። ስለዚህ እግዚአብሔር አምላካችን እኛ አምልኮት እንድንፈጽም መገለጫዎችን ነገር የሰጠን በራሱ ባህሪ፣ በራሱ ስልጣን፣ በራሱ ፈቃድ እንጂ ማንም ጠይቆት አስገድዶት አይደለም። አምልኮት የምንፈጽምበት ጽላቱን በሙሴ አማካኝነት ሲሰጠን መጀመሪያ ከድንጋይ ነበረ የተሰጡ እነዚያ ሁለቱ ጽላቶች። ሙሴ እስራኤል ጣዖት ሲያመልኩ በዚያ ተናዶ ታቦቱን በጣዖቱ ላይ ሲጥለው ታቦቱም ተሰበረ። ሙሴም አዘነ። ግን ቀርከመ ቀዳሚ ከእንዲህ አይነት እንጨት እንደ መጀመሪያው አድርገህ ቅረጽ፣ ቃሉን እጽፍልሃለሁ አለውና በዛ ሙሴ ከድንጋይ የተሰጠው ጽላት ቢሰበርበት እግዚአብሔር ለሙሴ ከእንጨት ቅረጸው አለው። እንግዲህ ከእንጨት ቅረጸው ሲል ያን አምልኮተ እግዚአብሔር የምንፈጽምበት በዚያ ላይ የተጻፈ የነበረውን ቃል መልሶ እንደሚጽፍለት እንተለ ተጽፋ በአጻብዒሁ ለእግዚአብሔር በእግዚአብሔር ጣቶች የተጻፉ እነዚያ ጽላቶች ያሉበት ብሎ በውዳሴ ማርያም የሁሉ ውዳሴ ማርያም መግቢያ ላይ ቅዱስ ኤፍሬም እንደተናገረው በዚያ ልክ በጽላቱ ላይ እግዚአብሔር ስሙ ተጽፎ አምልኮት እንድንፈጽም እግዚአብሔር ፈቅዶ ጽላቱ ከእንጨት ተቀርጾ እግዚአብሔር ለኛ መገልገያ አድርጎ ሰጥቶናል ማለት ነው። ስለዚህ እነዚህ ሁሉ ነዋየ ቅድሳት አምልኮት እግዚአብሔር የሚደረግባቸው አገልግሎት የምንፈጽማባቸው ምክንያቶች ሁሉ እግዚአብሔር ዝም ብሎ ስሜን ጠርተህ ትድናለህ፣ እኔን ጠርተህ ቀጥታ ትገባለህ ብሎ ማለት አክቶስ ሳይሆን ሰዎቹ የሚይዙት የሚጨብጡት የሚያዩት ነገር ይፈልጋሉ። ለምን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምስጢረ ሥላሴ ረቂቅ ነው ርቀቱም ይህ ነው ተብሎ አይመጠንም አብ ወልድ መንፈስ ቅዱስ የሚለው አካልና ስም ከሦስቱ አካልና ስም አንዱ አካል እግዚአብሔር ወልድ ወደዚህ ምድር ሲመጣ ለምን ሥጋ ለበሰ ቢባል ሰዎች የገዘፈ ነገር የሚታይ ነገር የሚጨበጥ ነገር አስፈልጋቸው። ለምን? መጀመሪያ ለሙሴ ጽላቱን እንደ መጀመሪያው አድርገህ ቀርጸ በሱ አምልኮተ እግዚአብሔር ፈጽም ብሎ በሰጠው ትእዛዝ ልክ ሰይጣን ደግሞ በአንድ ሴርሁ የሚባል ሰው ልጁ ሞቶበት በዛ በልጁ ፍቅር የተነሳ ልጅን አላስቀብርም ብሎ ሲል ሰዎቹ ዘወር አድርገው እሱን ለማባበል እንጨት በልጁ ምስል መስለው እዚያ ልጁ የተኛበት ቦታ ላይ አስቀምጠው ልጁን በድብቅ ወስደው ቀብረውት ነበረና ያ ደግሞ ሴርሁ ልጅ አለ ብሎ ሄዶ ልጅ አለ ብሎ ሲያናገረው ሰይጣን በዚያ እንጨት ላይ አድሮ ሰዎቹ እንዲሁ ቀላል ነገር ሰውየውን ለማረጋጋትና መቀበር ያለበትን ልጅ ለመቀበር ብሎ ያደረጉትን ነገር ሳያውቁ እዚያ ጣዖት ላይ ሰይጣን አድሮ አሁን ልጅ አለው ብሎ አናገረው። ቀረብ ብሎ ሲያየው ደግሞ እንጨት ነው። ከዚያን ቀን ጀምሮ ጣዖት በእንጨት ተዘጋጅቶ እንዲመለክ ተደረገ። ይህ የዲያብሎስ ተንኮል የሰይጣን ተንኮል ነው። መጀመሪያ አዳምና ሔዋንን በዕፀ በለስ ጣላቸው። በኋላ ደግሞ ሴርሁ የሚባል ሰው አማካኝነት በልጁ ሞት ምክንያት በእንጨት ላይ የራሱን መልእክተኛ ልኮ ሰዎች ያንን ጣዖት እንዲያመልኩ አደረገና ሰዎች ግዙፍ ነገር ፈለጉ፣ የሚታይ ነገር ፈለጉ፣ የሚጨበጥ ነገር ፈለጉና ያን ጣዖት ሲከተሉ እንግዲህ እግዚአብሔር ደግሞ እነሱ የሚታይ የሚጨበጥ ነገር ፈልገው በዚህ ሃይማኖታቸውን ቀይረው ማምለክ ሲገባቸው ሰይጣንና ጣዖት ካመለኩ እኔ ደግሞ ሥጋ ለብሼ ገዝፌ የምታይ የምጨበጥ የምዳሰስ የሚያዙኝ ደግሞ ላድናቸው ብሎ ታይቶ ገዝፎ የሚጨበጥ የሚዳሰስ ሆኖ ወደዚህ ምድር መጣና በእግዚአብሔር በኢየሱስ ክርስቶስ የሚያምን ሁሉ ግዙፍ ነገር ያስፈልጋል። አምልኮት የሚታይ የሚጨበጥ ነገር የአገልግሎት መፈጸሚያ ያስፈልጋል ማለት ነው። ስለዚህ በገናውን፣ መሰንቆውን፣ ከበሮውን፣ ጸናጽሉን፣ መቋሚያውን በቤተክርስቲያን ስንገለገልበት ከዚያ ተነስተን እግዚአብሔር በፈቀደን ልክ መሰረት በሚታይ በሚጨበጥ በሚያዝ ነገር እግዚአብሔር እናገለግለዋለን፣ እግዚአብሔር እናመልከዋለን፣ አምልኮተ እግዚአብሔር እንፈጽማለን ማለት። ስለዚህ ጽላቱ ታቦቱ አሁን እንጨት ነው እንግዲህ እግዚአብሔር ፈቅዶልናል።
እግዚአብሔር የተሰቀለበት ኢየሱስ ሥጋውን የቆረሰበት ደሙን ያፈሰሰበት መሳሪያ ሌላ ማዕድን እንቁ አልማዝ አይደለም። አሁን በአካባቢ የተሰበሰቡ 7 እጽዋት ተገጣጥመው እነዚህ እንጨቶች ላይ የተሰቀለው አሁን በእንጨቱ ላይ የተሰቀለው ኢየሱስ ሥጋውን ቆርሶ ደሙን አፍሶ ቀድሶታልና ያን መስቀል ቤዛችን ነው፣ መዳኛችን ነው፣ የአጋንንት መፋወሻ ወይም አጋንንትን የምናሳድበት ነው ብለን አምነን ተቀብለናል ማለት ነው። የዳዊት መሰንቆ ወይም በገና ደግሞ ሳኦል በጠላትነት ይፈርጀው የነበረውን ዳዊትን ሲያመውና ያ ነገር ሲያምረው ናና መሰንቆ በገና ደርድርልኝ ይለው ነበርና ያንን ሲደረድርለት ደግሞ ሳኦል ከሕመሙ ይፈወስ ነበር ማለት ነው። ከሕመሙ ከተፈወሰ በኋላ ደግሞ ዳዊትን ያሳደው ነበር ማለት ነው። በአንድ በኩል ይጠቀምበታል፣ በአንድ በኩል ደግሞ ያሳደዋል ማለት ነው። ስለዚህ እኛ ንዋየ ቅድሳቱን እንደ ሳኦል ስንታመም ስንጨነቅ ግራ ሲገባን የምንፈልገው ሲሳካልን ደግሞ ወደ ራሳችን ስንመለስ የምንወረውረውና የምንጥለው መሆን የለበትም። ንዋየ ቅድሳቶቹ እናገለግልባቸዋለን፣ እንፈወስባቸዋለን፣ በረከት እናገኝባቸዋለን። በእነዚያ በረከቶች ደግሞ የተገኙ ትሩፋቶች ሁሉ ንዋየ ቅድሳቱ መከበር አለባቸውና የቤተ ክርስቲያን የአገልግሎት መሳሪያ ከዓለማዊ ዘፈን ተለይተው ንዋየ ማሕሌት ንዋየ ቅድሳት ተብለው በገናንም መሰንቆንም ሲተረጉመው ንዋየ ማሕሌት ነው የሚለው። ማሕሌት ደግሞ ቅዱስ ያሬድ ማሕሌታዊ ያሬድ እየደረሰልን ሰማያዊ ዜማ ከሰማይ የመጣውን ዜማ ደግሞ በምድር በመቋሚያ እየዘመምነ በጸናጽል እየጸነጸነ በከበሮ አጅበን በጭብጨባም አድምቀን እንዲሁም በበገናው ደግሞ ታቦቱንም ስርዓተ ዑደቱንም ስርዓተ ማሕሌቱንም ሁሉን አገልግሎት እያጀብነ እናገለግልበታለን። ለምን በገና አስፈለገ? ለምን መሰንቆ አስፈለገ? ለምን ጸናጽል መቋሚያ አስፈለገ? የሚሏቸው ሰዎች ካሉ ለምን ጽላት አስፈለገ? ለምን ጌታ በመስቀል ተሰቀለ? ለምን አዳምና ሔዋን በዕፀ በለስ ምክንያት ሕግ እንዲጠብቁ ተደረገ? ለምን ሙሴ በበትር ከግብፅ ታምር አድርጎ ወጣ? ለምን ሙሴ በበትር እስራኤልን ባርኮ ኤርትራን ባርኮ እስራኤልን አሻገረ? ለምን ኤልያስ ዮርዳኖስን በልብስ ባርኮ ተሻገረ? ለምን ኤልሳ ደግሞ ዮርዳኖስን በልብስ ባርኮ ተሻገረ? እኒህ ሁሉ አምልኮተ እግዚአብሔር የሚፈጽምባቸው ምክንያታዊ ነገሮች ናቸው። እኒህን የሰጠን እግዚአብሔር ነውና ከንዋየ ቅድሳት አንዱ የሆነውን የበገናውን ትምህርት ተምራችሁ ዛሬ የተመረቃችሁ ልጆች፣ የምርቃቱን ፕሮግራም የተሳተፋችሁና ያያችሁ ልጆች፣ ምዕመናን አጠቃላይ መሰንቆ በገና የቤተ እግዚአብሔር መገልገያ ወይም ንዋየ ቅድሳት መሆኑን አውቃችሁ እሱንም አክብራችሁት ማለት ነው። ማክበር ነው። እግዚአብሔር የሚያከብረን ስናከብረው ነው። እግዚአብሔር የሚባርከን ስናከብረው ነው። እግዚአብሔር በረከት የሚሰጠን ስናከብረው ነው። መቋሚያ ነው፣ ጸናጽል ነው፣ ከበሮ ነው ብለን እንደፈለገን የምንገፈትረው የምናረክሰው ከሆነ በዚያ የሚመለክ እግዚአብሔር ይቀየማል። በገና ነው፣ መሰንቆ ነው፣ የቆንጨት ነው፣ ቆዳ ነው፣ ክር ነው፣ ጅማት ነው፣ ሲባጎ ነው ብለን የምናቃለው የምናረክሰው ከሆነ በዚያ አምልኮተ እግዚአብሔር የሚፈጸምለት አምላክና በዚያ መሳሪያ ምስጋናን የሚቀበል አምላክ ይቀየማል። እኛ ደግሞ እንረክሳለን፣ እንሰበራለን፣ እንወድቃለን ማለት ነው። ስለዚህ ንዋየ ቅድሳቱ በቤተ ክርስቲያን መቀመጥ አለበት። ትምህርቱን በቤተ ክርስቲያን መሆን አለበት። ቤተ ክርስቲያን ታምናለች። ልክ ከበሮ፣ ጸናጽል፣ መቋሚያ ከቤተ ክርስቲያን ግቢ ውስጥ እንዳለ ሁሉ በገናውም በቤተ ክርስቲያን ግቢ ውስጥ ሆኖ ትምህርቱ ቢሰጥ ክብሩ የበለጠ ከፍ ይላልና እኛም እግዚአብሔር ስናከብረው ያዘዘውን ነገር ሁሉ ስናከብርለት እሱም ያከብረናል። መስቀሉን ብናከብር ታዘናል። አዎ መስቀሉን ብናዋርድ እንዋረዳለን። ንዋየ ቅድሳቱን ብናከብር ታዘናል። ንዋየ ቅድሳቱን ብናቃል እኛ በእግዚአብሔር ዘንድ ተመዝነን እንቀላለን ማለት ነው። ስለዚህ በእግዚአብሔር ዘንድ ክብር ለማግኘት ሞገስ ለማግኘት ለመባረክ እግዚአብሔር የሚገለገልባቸውን አምልኮተ እግዚአብሔር የሚፈጸምባቸውን ንዋየ ቅድሳት በሙሉ አክብረን በፍርሃት በመንቀጥቀጥ በሚገባው ልክ ክብር ሰጥተን ማስቀመጥና መገልገል ይጠበቅብናል ማለት ነው። ስለዚህ በገናው እንጨት ነው፣ ግን በዚህ እንጨት እግዚአብሔር ይመለካል። መሰንቆ እንጨት ነው፣ በዚህ እንጨት እግዚአብሔር ምስጋና ይቀበላል። ጽላቱ እንጨት ነው፣ በጽላቱ አምልኮተ እግዚአብሔር ይፈጸማል። አዎ መስቀሉ እንጨት ነው፣ ስጋውን ቆርሶበታል፣ ደሙ ፈሶበታል፣ ዲያብሎስ ድል ተነስቶበታል። በበገናውም በሳኦል ላይ ያለ መንፈስ ድል ይነሳና ይወጣለት ነበረ። ሳኦል ወደ ጤንነቱ ይመለስ ነበር። ይህ ሁሉ የሚያደርገው ያኔ እንግዲህ ዳዊት
እንደዚህ እንደኛውም በተለያዩ ዜማዎች ታጅቦ ማህሌት ተቁሞ ቅዳሴ ተቀድሶ ተዘምሮ ቅኔ ተቀይቶ ድጓ ተመርቶ ሳይሆን ዝም ብሎ በመደርደር ብቻ ዳዊት ሳኦልን ይፈውሰው ነበር። አሁን ደግሞ በብዙ ነገሮች ታጅቦ የሚደረደረው በገና፣ የሚደረደረው መሰንቆ፣ የሚዜምበት ጸናጽል፣ መቋሚያ፣ ከበሮ በሙሉ በብዙ ዜማዎችና በብዙ ትሩፋቶች የታጀበ ስለሆነ እርኩስ መንፈስን ያርቃል፣ እኛን ይባርከናል፣ ያከብረናል። የተማርነውን በልቦናችን ያሳድርብን፣ ተቋሙን ያቆይልን፣ ተማሪዎችን ያበርታልን። ሌላ ቀጣይ ተማሪዎች ተምረው ደግሞ የዛሬ ዓመት እንድንመረቅ እግዚአብሔር ያግዘን። ይበቃል። ወስብሐት ለእግዚአብሔር።